ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 21 እስከ 22። ጌታ መድኃኔዓለም ከሙታን ተነስቷል። ትንሣኤ ሙታንም በሰው በኩል ሆኗል። በአዳም ምክንያት እኛ እንደሞትን በጌታ ትንሣኤ ሰዎች ሕያዋን ነን። ጌታ መድኃኔዓለም ከሙታን ተነስቷል። ትንሣኤ ሙታንም በሰው በኩል ሆኗል። በአዳም ምክንያት እኛ እንደሞትን በጌታ ትንሣኤ ሰዎች ሕያዋን ነን። ትንቢትን ሲፈጽም ማንም አያግደው፣ መቃብር ጠባቂ ከቶ አይቋቋመው። በታላቅ ኃይሉ ኃያሉ ተነስቷል። ድንጋዩን ፈንቅሎ ንጉሡ አብርቷል። ጌታ መድኃኔዓለም ከሙታን ተነስቷል። ትንሣኤ ሙታንም በሰው በኩል ሆኗል። በአዳም ምክንያት እኛ እንደሞትን በጌታ ትንሣኤ ሰዎች ሕያዋን ነን። ጌታ በትንሣኤው ሕያው አድርጎናል። በደል ዕዳችንን እርሱ ሽሮልናል። ድንቅና ረቂቅ የማይመረመር ፈንቅሎ ተነሳ የድንጋዩን ክምር። ጌታ መድኃኔዓለም ከሙታን ተነስቷል። ትንሣኤ ሙታንም በሰው በኩል ሆኗል። በአዳም ምክንያት እኛ እንደሞትን በጌታ ትንሣኤ ሰዎች ሕያዋን ነን። ለመዳናችን ሲል ከዙፋኑ ወርዶ ፍቅርን መግቦናል። በሞት ተረማምዶ በቀራንዮ ላይ በመስቀል የዋለው በታላቅ ስልጣኑ ተነስቶ አየነው። ጌታ መድኃኔዓለም ከሙታን ተነስቷል። ትንሣኤ ሙታንም በሰው በኩል ሆኗል። በአዳም ምክንያት እኛ እንደሞትን በጌታ ትንሣኤ ሰዎች ሕያዋን ነን።
ድንጋዩን አትመው መቃብሩን ቢዘጉት በጠባቂ ብዛት ዙሪያውንም ቢያጥሩት የአምላክነት ስልጣን ኃይሉን አልቻሉትም። በግርማው ተነሳ ጌታ መድኃኔዓለም ጌታ መድኃኔዓለም ከሙታን ተነስቷል። ትንሣኤ ሙታንም በሰው በኩል ሆኗል። በአዳም ምክንያት እኛ እንደሞትን በጌታ ትንሣኤ ሰዎች ሕያዋን ነን። ጌታ